በደጋዳሞት ፈረስ ቤት አካባቢ ከባድ ውጊያ እየተካሄደ መሆኑ ታውቋል። ይህም ውጊያ ከቀናት በፊት የጀመረ ሲሆን በአራት ጄኔራሎች የተመራ መሆኑ ተረጋግጧል። በሌተናል ጄኔራል መሐመድ ተሰማ፣ በሜጀር ጄኔራል ተስፋዬ ረጋሳ፣ በብርጋዴር ጄኔራል መላኩ ገላነህና በብርጋዴር ጄኔራል ሶፊያን በክሪ የተመራ ዘመቻ እየተካሄደ መሆኑን የጥረስ ምንጮች ገልጿል። እስካሁን ድረስም ውጊያው ቀጥሏል። የዳሞትን ህዝብ አለማድነቅ አይቻልም። የፈረስ ቤት የዳሞትን ህዝብ አለማድነቅ አይቻልም። ቴዎድሮስ ዕዝን አለማድነቅ አይቻልም። ባለፉት 6-7 ቀናት እንግዲህ በተከታታይ በእነዚህ አራት ጄኔራሎች የሚመራ ታንክ፣ ትልልቅ ከባድ መሳሪያዎች ጭምር ስምሪት የተሰጠበት ውጊያ እየተካሄደ ቢሆንም ከተማቸውን ላለማስያዝ እስካሁን ድረስ ከባድ ተጋድሎ እያደረጉ ይገኛሉ። ከሰሞኑም በተፈጸመ ጥቃት እንግዲህ 12ኛ ክፍል ፈተና ተፈትነው ሲመለሱ የነበሩ ተማሪዎች መገደላቸው ሲገለጽ ነበረ እና ብልጽግና ፈረስ ቤትን ለመቆጣጠር ያባከነውን ሰራዊት፣ ያባከነውን ጥይት፣ ያጠፋውን ህይወት ስታስቡ የባህር በሩ ጉዳይ እንዳበቃለት ትረዳላችሁ። ያን ወረዳ ከተማ ለመቆጣጠር መሐመድ ተሰማ የሚያደርገውን ጥረት ስትመለከቱ አንድ ወረዳ ከተማ መቆጣጠር አቅቶት ያን ሁሉ ከባድ መሳሪያ፣ ያን ሁሉ ሰራዊት፣ ያን ሁሉ እዝ አስገብቶ ፈረስ ቤትን መቆጣጠር ተስኖ ሲነፋደፍ ስታዩ የባህር በሩ ጉዳይ ትርጉም እንደሌለው ትረዳላችሁ። በተረፈ መሐመድ ተሰማ ዛሬ የተለያዩ ፎቶዎችን እየለቀቀ ይገኛል እና የሚለቃቸውን ፎቶዎች ስትመለከቱ አስመራን ገብቶ ወይ ደግሞ ምጽዋ ገብቶ አስመራ ገብቶ ወይ ምጽዋ ገብቶ ድል ያደረገ እና አስመራና ምጽዋን የተቆጣጠረ እንጂ ጎጃም ቡሬ ዳሞት ገብቶ ፈረስ ቤትን ለመቆጣጠር እየተፋለመ ያለ አይመስላችሁም። የብልጽግና ጄኔራሎች ያሉበትን የሞራል ሁኔታ ስታስቡ አለማፈር አትችሉ። የአንድ ወረዳ ከተማ ለመቆጣጠር ላለፉት 7 ቀናት ሲደፋደፍ መክረሙን እና ዛሬ በአንዳንድ ቀበሌዎች መግባቱን እንደ ስኬት ቆጥሮ ዛሬ በፈገግታ የተሞሉ ፎቶዎችን እየለቀቀ ይገኛል። ይሁንና ላለፉት 7 ቀናት እንግዲህ ጎጃም ላይ ዶፍ እየወረደ ቢሆንም ሶሻል ሚዲያ ላይ ያለው መንቀዛቀዝ አሳሳቢ ነው። አሁንም ጎጃም ላይ ያለው ጥቃት አለመፈታቱን የሚያሳይ ነው። በተለይ ደግሞ ሶሻል ሚዲያ ላይ ሜዳው ላይ ያለውን ነገር ጨራርሰው ለመምጣት ወንድሞቻችን ሰፊ ስራ እየሰሩ መሆኑ ይታወቃል። ሶሻል ሚዲያ ላይ ያለው መቀዛቀዝ ግን በእጅጉ እኔ አንገት አስተፍቶኛል። ተገቢም አይደለም። እንግዲህ የአማራ የሳይበር አርሚ 60 ሺህ የብልጽግና የሳይበር አርሚ ተሰማርቶ እንኳን ሊሸነፍ ያልቻለ እና የፕሮፓጋንዳ የሚዲያ ትግሉን ማስቀጠል የቻለ የበላይነቱን ወስዶ ማለት ነው መሆኑ ይታወቃል። ሰሞኑን ተመልከቱ እስቲ ህወሓትን በባዶ ሜዳ የሚቀጠቅጠው አገዛዝ ላለፉት ዓመታት ግን በተበታተነ መልኩ የምናደርገውን የአማራ ልጆች የምናደርገውን የሚዲያ ትግል ፕሮፓጋንዳ ትግል መቋቋም አልቻለም። 60 ሺህ የሳይበር አርሚ 60 ሺህ በወር አበል እየከፈለ የብዙዎችን አካውንት ከፍሎ እያዘጋ ድምፅ አልባ ለማድረግ ጥረት ቢያደርግም አማራዎችን በሚዲያው ትግል በፍጹም ሊበልጣቸው አልቻለም። ምክንያቱም እውነትን ይዘዋል። ምክንያቱም የትግል ምክንያትን ይዘዋል። ምክንያቱም ህዝባቸው የህልውና አደጋ ላይ መውደቁን ተረድተዋል። ስለዚህ ብልጽግና አበል በሚከፍላቸው የሳይበር አርሚዎች በኩል ሰፊ ዘመቻ ቢከፍትም ወዶ ገብ አማራዎችን ቢያሰልፍም ሀቀኞቹን ግን ደጋዳሞት ፈረስ ቤት ከተማ የብልጽግና ስርዓትን ቅርቃር ላይ የሚከት ከባድ በፈረስ ቤት ከተማ ላይ የነበረው 72ኛ ክፍለ ጦር በ3 አቅጣጫ በገቡ የፋኖ ኃይሎች ከፍተኛ ድምሰሳ ተፈጽሞበት ይዘዋቸው የሄዱት ሙሉ መሳሪያ ማለት በሚያስችል ደረጃ የመከላከያ ሙሉ ትጥቅ በሙሉ አራግፎ አብዛኛው ሰራዊት ተደምስሷል። ቀሪው ሰራዊት በከተሞች በሴቶች ቤት፣ በአረጋውያን፣ በመነኮሳት ቤት ራሱን ደብቆ አውጡኝ ባካችሁ በማለት ነው ያለው። እንግዲህ መከላከያው በዛ ከተማ ላይ የኮንክሪት ምሽግ ሰርቶ ከፍተኛ መከላከል ቢያደርግም ነገር ግን 4 ሞርታርና በርካታ ስናይፐሮችን እንዲሁም ሙሉ በሙሉ ማለት በሚያስብል ደረጃ በከተማዋ ላይ የነበረው ትጥቅ በሙሉ በፋኖ ኃይሎች እጅ ገብቷል። ከተማዋ ሙሉ በሙሉ ተቆጣጥረዋታል። እንግዲህ የዛሬ 2 ዓመት እንደምታስታውሰው የዚችን ከተማ ላይ ከባድ ድል ነው ፋኖ የተቀዳጀው። ያንን ድል በሚያስታውስ ደረጃ ዘመቻ መንበሩ የትዬ በማለት በ3 አቅጣጫ ከፍተኛ ጥቃት በመሰንዘር ከተማዋ ሙሉ በሙሉ ተቆጣጥረዋታል። አጠቃላይ ግን ድሉ ከዚህ በፊት የአማራ ፋኖ በጎጃም በተመሳሳይ ጊዜ ካረጋቸው ድሎች ዛሬ
የዛሬ 2 ዓመት ካገኙት ድል ጋር የሚተካከልና ምናልባትም የሚበልጥ ድል ነው። ምክንያቱም የቡድን መሳሪያዎችን ሙሉ በሙሉ መማረክ ይችላል። የመስመራዊ መኮንኖች በየቤቱ ገብተው ራሳቸውን ደብቀው አሁን አሰሳ እየተደረገ እየተገኙ ነው። አንድ መስመራዊ መኮንን ጃልሰጥም ብሎ በራሱ ቦምቦሮ ራሱ ሙሏል። በአጠቃላይ ግን በከተማው ላይ ከባድ እና ጠንካራ የሆነ ትንይት የደረሰበት እንግዲህ መመር አልቻለም። የዛሬ 2 ዓመቱን የፋኖ ኃይሎች ሙሉ በሙሉ ደግመውታል። ሌላው የፋኖ ኃይሎች በክረምት የጀመሩትን ውጊያ አጠናክረው በተለይ ደግሞ በሰሜን ወሎ ላሊበላ ዙሪያ ከባድ ውጊያ ተደርጓል። በዙሪያው በተለይ በላሊበላ ከተማ መበለትና ሹምሻ አየር ማረፊያ ጀምሮ ግራኛምባ ድረስ የተደረገ ውጊያ ሲሆን በውጊያው በሁለቱም ኃይሎች የከባድና ቡድን መሳሪያዎችን የተጠቀሙ ሲሆን የፋኖ ኃይሎች ባደረጉት የማጥቃት እንቅስቃሴ በተለይ በዚህ መበለትና ሹምሻ ኤርፖርት ላይ 9 የመከላከያ ሰራዊት አባላት በእጃቸው ገብተዋል። ከ80 በላይ ሙትና ቁስለኛ እንዲሆን አድርገዋል። ከባድ ሽንፈት የደረሰበት በዚህ በላሊበላ ዙሪያ እንዲሁ አጠቃላይ የሰሜን ምዕራብ ዕዝ 803ኛ ኮር በርካታ ክፍለ ጦሮችን ያሰለፈ ቢሆንም የፋኖ ኃይሎች ደግሞ የላስታ አሳምነው ኮር የተለያዩ ክፍለ ጦሮችን በማሰለፍ በከባድ መሳሪያና በቡድን መሳሪያ የታገዘ ጥቃት ተፈጽሞ ነው ድል የተቀዳጁት። እንግዲህ ከ80 በላይ አንድ ሻለቃ በ4 ጀነራሎችና በ7 ኮሎኔሎች ላይ የጎልያድና የዳዊት ትንቅንቅ የጀግነት መፍለቂያ በሆነችው በደጋዳሞት ምድር ዛሬም ታሪክ ዳግም በደማቅ ቀለም እየተጻፈ ይገኛል። የ4 ኪሎ አገዛዝ ያለ የሌለ ኃይሉን አሰባስቦ በርካታ መድፎችና ከባድ መሳሪያዎችን አስታጥቆ የላካቸው 4 ጀነራሎችና 7 ኮሎኔሎች በአጠቃላይ 11 የጦር መኮንኖች አንድ የአማራ ፋኖ ኩራት በሆነው በጀግናው ሻለቃ ዝናቡ ልንገረው የሚመራው የቴዎድሮስ ጀግኖች እያንቀጠቀጧቸው ይገኛል። የጦር ሳይንስና መደበኛ ውትድርናን ብቻ ሳይሆን የሕዝብን እውነተኛ የነጻነት ስሜትና ወኔ አንግቦ የተነሳው ሻለቃ ዝናቡ ልንገረው በደጋዳሞት ቆራጥ ሕዝብ ጀግነት የታገዘ ታምረኛ አመራሩን በተግባር እያሳየ ይገኛል። 4 ጀነራልና 7 ኮሎኔል ተደምሮ በአንድ የፋኖ መሪ ፊት መቆም አቅቷቸው ሲጨነቁና ሲጠበቡ ማየት የትግሉን የሞራል የበላይነትና የፋኖን የድል አድራጊነትም በግልጽ ያሳያል። የደጋዳሞት ምድር ዛሬም ነገም የጀግኖች መቃብር እንጂ የፈሪዎች መፈንጫ አትሆንም። የጀግናው ሻለቃ ዝናቡ ልንገረው ክንድም ነገም ታሪክ መስራቱን ይቀጥላል። ድል ለአማራ ፋኖ፣ ክብር ለደጋዳሞት ጀግና ሕዝብና ለሻለቃ ዝናቡ ልንገረው። በኮሜንት ሻለቃ ዝናቡ ልንገረውን በሚመቻችሁ ቃል ግለጹት እስኪ። ይሄ ምክክር የአገሪቱን ችግር ዘርፈ ብዙ ችግሮችን ጫንቃችንን ያጎበጣውን ችግር ለመፍታት ነው። ይሄ ደግሞ የህዝብ ውይይት ነው። ክፍት ሆኖ ህዝቡ ራሱ የሚከታተለው ቢሆን ይመረጥ ነበር። ከህዝብ የሚደበቅም ነገር ሊሆን አይገባውምና እኔ በዚህ ደረጃ ሚዲያዎችም ጭምር ተከልክለው ተሳታፊዎችም ስልካቸውን ይዘው እንዳይገቡ መደረጉ የሚገርም ነው በጣም። ኢቲቪና እንደ ፋናን የመሰሉ የመንግስት ሚዲያዎች ካልዘገቡት በስተቀር የምትሰማው ነገር የለም። ይሄ ነው የማይወጣ ነገር የለም። እንሰማዋለን ብሎ ሲያደር እንግዲህ ትላንት ነው የተጀመረው። ነገር ግን በዚህ ደረጃ ጠብቆ የሀገር ጉዳይ ከሆነ የምንወያየው እዛ ከየቦታው የመጡት 4000 ብቻ ሳይሆኑ ሁሉም የኢትዮጵያ ህዝብ ያገባዋል በዚህ ጉዳይ ላይና ክፍት ሆኖ ውይይት ቢደረግ የኢትዮጵያ ህዝብ ብቻ ላይቭ የሚያዳምጠው የሚከታተለው ቢሆን ጥሩ ነበር። እውነተኛና ገለልተኛ ምክክር የምናደርግ ሆነ ለዚህ አታደንምና የምንላችሁን ብቻ ተቀበሉ የሚል ከሆነ ምን ያክል አስቸጋሪ እንደሆነ ሸፋፍነን ብናልፈው ነገም በችግሩ ስለምንመለስ በዚህ መልኩ ባይመራ ጥሩ ነው ወይ? እሺ እሱም በዚህ መልኩ ይመራ። ነገር ግን በጣም ብዙ ስቴክሆልደርስ እዚህ ውይይት ላይ አልተገኙም። እዚህ ምክክር ላይ በተለይም ደግሞ ሁልጊዜ እንደምናገረው እኔ ነፍጥ አንግበው በረሃ ያሉ ጫካ ያሉ ኢትዮጵያውያን ጫካና ነፍጥ አስነስቶ ጫካ የወሰዳቸው ጉዳይ ችግሩን ከነሱ ነው መጀመር የሚገባው። መሀል ሀገር ላይ ያሉ ጤናማ ማህበረሰብ ውስጥ ያሉ ሰዎች የሚያነሷቸው ጥያቄዎችና ዛሬ ተወያይተን ብንወስነው እነኚህ ነፍጥ አንግበው የሚታገሩ ሰዎች የሚገዳደሩ ሰዎች እኮ እስቲል ነው በረሃ ናቸው። ትግሉን ይቀጥላል። ጦርነቱ እስካልቆመ ድረስ ያለው ግጭት እስካልቆመ ድረስ ምኑን ነው ችግሩን የምንፈታው? ከነሱ ቢጀመር እኮ ነው ነገር መልካም የሚሆነው። ከነሱ ተጀምሮ እዛ በደንብ ተወያይተው ነገሮች ወደ ጠረጴዛ ዙሪያ መጥተው ሌላው አሁን የሚካፈለው ማህበረሰብ ደግሞ
ከታሪክ አንጻር የምንጋጭባቸው ይሄ አሁን የተነሱትና ብልጽግናም ሌትሊ ያመጣው አጀንዳ አለ። ምን ያክል እውነት እንደሆነ እንግዲህ ምናልባት ትላንትና ቢቢሲ ኦሮምኛው አቅርቦታል። ከዚህ በዘለለ ከዚህ ከህገ መንግስቱ ጋር ከክልል መዋቅር ጋር ያለውን በሂደት የምናየው ነው። 30 ዓመት እኮ ነው ይሄንን በማንነት ላይ የተመሰረተ የፌዴራል ስርዓት በጫንቃችን ተሸክመን ኢትዮጵያውያን ዋጋ እየከፈሉ የቆየ ነው ከ30 ዓመት በላይ። እሱንም ችግር ለመፍታት መጀመሪያ ግን በነፍጥ የሚደረገው ትግል በሰላማዊ ድርድርና ሰጥቶ መቀበል መርህ መፈታት መቻል አለበት። እሱን አድበስብሰን እሱን ወደ ጎን ገፍተነው ጥለን አሁን ዝም ብሎ ለድምቀት ሲባል ብቻ የሚደረገው እንትን የት ድረስ ነው የሚያስኬደን? ነገስ ችግሩ በዚህ መልኩ የሚቀጥል ከሆነ ምንድን ነው የሚደረገው? ይሄ እኔ እንዴት እንደሚታሰብ አላውቅም። ምክክር ኮሚሽኑም እንዴት እንደሚያስብ አላውቅም። ነገር ግን አገሪቱ የግጭት አዙሪት ውስጥ እንደሆነች ይታወቃል። በተለይ አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉልም አለ እንደዚሁ። አንዳንድ ቦታዎችም እንደዚህ አይነት ግጭቶች እየፈነዱ ነው። እነኚህን ሸፍነን ማለፍ አንችልም። እንዴት ነው የሚሸፈነው? ችግሩ እኮ ህዝቡ ነው የችግሩ ገፈት ቀማሽ። ዛሬ እንደ ልብ መንቀሳቀስ አይችልም። ጠቅላይ ሚኒስትሩም እኮ በቀደም እንትን ላይ እኮ ገልጸውታል። ደብረ ማርቆስ ላይ ከደጀን ደብረ ማርቆስ ከማርቆስ አዲስ አበባ መምጣት አስቸጋሪ መሆኑን በመንገድ ትራንስፖርት፣ በየብስ ትራንስፖርት እሳቸውም ተናግረውታል። ስለዚህ ይሄን ችግር ለመቅረፍ ከታጠቁ ኃይሎች ጋር መነጋገር አያስፈልግም ወይ? የእነሱን አጀንዳ መስማት አያስፈልግም ወይ? ይሄ ካልሆነ በስተቀር ታጥቦ ጭቃ ነው የሚሆነው። ችግሩ ተመልሶ ይመጣል አለ። አሁንም ይሄ እኮ ምክክር የተደረገ ችግሩ ስቲል ነው አለ። ተጀምሮ እንኳን ምክክሩ እያያችሁ ነው። በኋላ እንመጣበታለን። የዘይሴ ግድያ ምክክሩ ተጀምሮ እኮ ነው። የዘይሴ ተወካዮች እኮ ምክክር ውስጥ እኮ አሉበት ዛሬ። ስለዚህ ይሄንን ስናየው ተመልሶ ጭቃ ነው፣ ታጥቦ ጭቃ ነው የሚሆነውና ባለቤቶቹ አንገብጋቢ የሆኑት በጣም በርኒንግ ኢሹ የሆነው ጉዳይ ከትጥቅ ጋር የተያያዘ ስለሆነ እሱን ወደ ጎን ገፍቶ ድርድር አድርገን የሀገሪቱን ችግር እንፈታለን። እኔ ምን ያክል እንደሚያስኬደን እንግዲህ አላውቅም። ይህንን ወደፊት የምናየው ነው የሚሆነው። ነገር ግን አሁን ባለውም ውይይት ቢሆን ግልጽ ቢሆን በጣም በርካታ ችግሮች እንዳሉ ይታወቃል። በምን አይነት እንኳን እንትኑ የተካሄደ እንዳለ ኢትዮጵያ ሕዝብ ግልጽ አይደለም፣ ለእኛም ግልጽ አይደለም። በእውነት ለመናገርና በግልጽነት መመራት ያለበት ጉዳይ ነው የሀገራዊ ምክክር። በሆይ ሆይታ አድርገነው ችግሩን ሳንቀርፍ ብናልፍ ተመልሰን እዛው ችግር ውስጥ ነው ሀገሪቷን የምንቀጣት። የሀገር ሀብት እንደዚህ ወጥቶ 4 ዓመት ሙሉ የምክክር ኮሚሽኑ በጣም በርካታ ስራዎችን ሰርቻለሁ ነው የሚለው። እነኚህንም ስራዎች ያን ያክል ገንዘብ ኢንቨስት የተደረገበት ጉዳይ ዝም ብሎ በዋዛ ፈዛዛ ማለፍ የለበትም። የሀገሪቱን ችግር ቢያንስ እንኳን 67%ቱን የሚቀርፍ ውይይት መሆኑ ያለበትና በዚህ ረገድ ይሄን ለማድረግ ግልጽነት በጎደለው መልኩ የሚደረገው አካሄድ የትም የሚያስኬደን አይመስለኝምና ኮሚሽኑም ትኩረት ቢሰጥበት፣ ገዢው ፓርቲም ከዚህ ጣልቃ ገብነት ራሱን ቢያገልና አንዱ ምን አለበት ሰላማዊ በሆነ መልኩ ገለልተኛ በሆነ መልኩ ይሄ ኮሚሽን ተመርቶ የሀገሪቱን ችግር መቅረፍ ብንችል። ለማንም እኮ አይደለም፣ እኛ ለመኖር ነው የምንጓጓው። ስርዓቱ ግን እድሜውንም ለማርዘም እኮ ይጠቅመዋል። የስልጣን ዘመኑንም ለማርዘም እኮ ይጠቅመዋል። አገር ሰላም ስትሆን እኮ ነው ወንበሩም የሚረጋውና ሰላም በሌለበት ቦታ አገርንም መምራት ስለማይቻል ለምለም ስልጣን ላይ ላለውም አካል ጭምር ነው የምንጮኸውና ይሄንን ግምት ውስጥ አስገብተው አትሊስት ለህዝብ ግልጽ ቢሆን የተያዘው አቅጣጫ ምን እንደሚመስል ብንሰማ ብናውቅ ጥሩ ነው የሚል እምነት